በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተሰምቷል። እንግዲህ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ደግሞ ታፍነው መወሰዳቸው ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍነውም ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል ማለት ነው። እንግዲህ እንደሚታወቀው በየካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። እንግዲህ አባቶቻችን በገዳም ራሳቸውን ለክርስቶስ አሳልፈው ሰጥተው የሚኖሩ አባቶቻችን እንዲህ አይነት ችግር፣ እንዲህ አይነት ፈተና፣ እንዲህ አይነት መከራ እየደረሰባቸው ነው። እግዚአብሔር ምሕረት እንዲያመጣ ሁላችንም ጸሎት ማድረግ ነው የሚጠበቅብን። የነዚህ አባቶቻችን በረከታቸው ረዴታቸው ደግሞ ለሁላችንም ይድረሰን። መረገሚውን አለመታደል አላቅም የተዋሉ ልጆች፣ አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገሩ ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአሰቃቂ ሁኔታ ተገድለዋል። አሁንም አባቶቻችን ስጋት ውስጥ ነው ያሉት። እባካችሁን ኦርቶዶክሲያን ይህን ቪዲዮ ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን በሉል እግዚአብሔር ስም ጠይቃለሁ። ሀገርን የሰራች ድንበር ያስከበረች በውስጥም በውጪ መሪ የነበረችው ኦርቶዶክስ ተዋሕዶ ዛሬም አባቶቻችን በግፍ እየተገደሉ ይገኛሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ኦርቶዶክሲያኖች ይህን ድምጽ እንድታስተጋቡ ስል በሉል እግዚአብሔር ስም ጠይቃችኋለሁ። ቅድስት ቤተክርስቲያናችን ሁሌም እንደምናገረው ዛሬም አርብ ላይ ነች። እንግዲህ ለሀገር የሚጸልዩ አባቶቻችን መነኮሳት አባቶቻችን ምንም የማያውቁት በግፍ እየተገደሉ ይገኛሉ። እባካችሁን ፍትህ ለነዚህ አባቶች ልንጠይቅላቸው ይገባልና ይህን ቪዲዮ ላልሞቱ ለቀሩ አባቶቻችን ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን እንድረስላቸው ለማለት ፈልጋለሁ። በጣም የሚያሳዝን መረጃ ነው እየሰማን የምንገኘው። የአባቶቻችን ረዴታቸው በረከታቸው ይደርብን። እኛም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ እንደ ሰማዕቱ እንደ ቅዱስ እስጢፋኖስ እስከ ሞት ለመታመን ያብቃን ለማለት ፈልጋለሁ። እነዛ የሊቢያ ሸማታት፣ እነዛ የሻሸመኔ ሰማዕታት ለነዚህ ለኦርቶዶክሲያኖች ምስክር ናቸው። እንግዲህ አሁንም የአባቶቻችን ደም መፍሰሱ አልቆመም። ቤተክርስቲያን በአራቱም አቅጣጫ እንደ ችቦ እየነደደች ትገኛለች። በሰላም ወጥተው ኦርቶዶክሲያኖች በሰላም መግባት አልቻሉም። አሁንም ይህን ድምጽ ለዓለም እንድታስተጋቡልኝ ይፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱልኝ። በጣም ያሳዝናል፣ ይደክማል፣ በእውነቱ ይሰለቻል። ኦርቶዶክሲያኖች የሆነብን ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽነው ተገድለዋል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍነው ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚወት ነበር ሲጸልዩ የነበር። ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሲያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየዱሩ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች እግዚአብሔር የማይምጣ ፍርዱን ከመድኃኔዓለም ነው የምንጠብቀው። ነገ በሰፊው ይመለስበታለሁ። እስከዛው ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያረጋችሁ ለመላው ኦርቶዶክሳን ባለማተቦች አድርሱልኝ። አመሰግናለሁ። ወዳችኋለሁ። ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገረ እግዚአብሔር ተብላ ሲነገርላት የኖረች ሕዝበ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉት፣ ስቃይ ላይ ነው ያሉት። ክርስትና ዛሬ እየተሰደደች ነው። የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ።
ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ፣ ታሪካችሁን ለልጆቻችሁ ንገሩ፣ ሃይማኖታችሁን ለልጆቻችሁ አስተምሩ፣ አስተምሯቸው፣ ንገሯቸው። ሺህ ዘመን አንኖርም፣ ለዘላለምም በዚህ ምድር ላይ አንቀርም፣ እንሄዳለን ሁላችንም። እውነትን ይዘን ብንሄድ ይሻለናል፣ እውነትን ይዘን ብንጓዝ ይሻለናል፣ ሃይማኖታችንን ጠብቀን ብንጓዝ ይሻለናል።